በየመን በረሃ በደላሎች ታግታ የነበረችው እህታችን ሀና እንግዲህ ተለቃ በቁጥጥር በፖሊስ እጅ ላይ ትገኛለች። ሁላችሁም ስትጨነቁ መረጃ ስትሰጡ አጀንዳዋን ይዛችሁላት የነበራችሁ ሰዎች በሙሉ እንኳን ደስ አላችሁ ለማለት ነው። እንግዲህ በፖሊስ እጅ ትገኛለች። እንግዲህ ብር ተዋጥቶ ከቀናት በኋላ ወደ ኢትዮጵያ ትገባለች ማለት ነው። እንዳልኳችሁ ነው ከዚህ በፊት የሀና ገጠመኝ ለሌሎችም በዛው በየመን በረሃ ሽፍራ ካምፕ ላይ እንዲሁም በዚህ በኋላ በእግረኛ ደላላ በየብስ በባህር ለሚሄዱ ተሰዳጆች ሁሉ ትልቅ ትምህርት ነው የሰጠ። ከዚህ ትምህርት የማይማር ሰው ካለ ነገ የሀና እድል ዕጣ ፈንታ እንደሚደርሰው አትጠራ። በየመን በረሃ በደላሎች ታግታ የነበረችው እህታችን ሀና እንግዲህ ተለቃ በቁጥጥር በፖሊስ እጅ ላይ ትገኛለች። ሁላችሁም ስትጨነቁ መረጃ ስትሰጡ አጀንዳዋን ይዛችሁላት የነበራችሁ ሰዎች በሙሉ እንኳን ደስ አላችሁ ለማለት ነው። እንግዲህ በፖሊስ እጅ ትገኛለች። እንግዲህ ብር ተዋጥቶ ከቀናት በኋላ ወደ ኢትዮጵያ ትገባለች ማለት ነው። እንዳልኳችሁ ነው ከዚህ በፊት የሀና ገጠመኝ ለሌሎችም በዛው በየመን በረሃ ሽፍራ ካምፕ ላይ እንዲሁም በዚህ በኋላ በእግረኛ ደላላ በየብስ በባህር ለሚሄዱ ተሰዳጆች ሁሉ ትልቅ ትምህርት ነው የሰጠ። ከዚህ ትምህርት የማይማር ሰው ካለ ነገ የሀና እድል ዕጣ ፈንታ እንደሚደርሰው አትጠራ።